ጥላህ ከሄደች በኋላ ካንተ ምን እንደምትጠብቅ ታውቃለህ? መገኘትህን፣ መኖርህን ቀጥታ እንኳን ባይሆን በስሜት እንድትገኝ፣ እንድትፈልጋት፣ እንድታሳዳት ትፈልጋለች። አሁንም ስቶሪዎቿን እንድታይ፣ አሁንም ስለሷ እንድታስብ፣ ተስፋ እንድታደርግ፣ እንድትመኛት ትፈልጋለች። ምክንያቱም ሌላ ጊዜ እንደዚህ ነው የሚፈጠር። ከዚህ በፊት የነበሩት ወንዶች ያሳዩት ይህንኑ ነው። ሌላ ፍቅረኛ ኖሯት ባያውቅ እንኳን በጓደኞቿ በኩል ያየችው ይህንኑ። አብዛኞቹ ወንዶች ከመለያየት በኋላ እዛው ይቆያሉ። ሌሊት 8 ሰዓት ላይ ፕሮፋይሏን ቼክ ያደርጋሉ። ደፍሮ የማይልኳቸው ሜሴጆች ጽፈው ያጠፉታል። ያበቃላቸውን ትዝታዎች ልክ እንደ ፊልም ደጋግሞ በአይምሯቸው ውስጥ ያመላለሱታል። እናም ቀስ በቀስ ሳያስተውሉት እሷ ስሜታቸው ላይ እንድትጫወት እየፈቀዱላት፣ ኢቭን ጥላቸው ከሄደች በኋላ ማለት ነው። አየህ፣ ለዚህ ነው ዝምታ በጣም ፓወርፉል መሳሪያ የሚሆን። ምክንያቱም ዝምታ ያንን ከአንተ የጠበቀችው በተለያዩ ወንዶች ያየችውን ፓተርን እንድትሰብረው ያደርጋል። አሁን ድንገት አይምሮህን ማንበብ ያቅታታል። አሁን ስለ እሷ እያሰብክ ይሆን? ወይ ሌላ ጋር ሄደህ ይሆን? እየናፈቀችህ ይሆን? ወይ ደግሞ እየተጎዳህ ይሆን? አሊያም በሌላ ቀይረሃት ይሆን? የምታውቀው ጉዳይ ይኖር። ይህ እርግጠኛ አለመሆን ደግሞ አይምሯ ላይ ይጭሩባል። በተለይ ደግሞ ከዚህ በፊት ከእሷ ጋር ይጣበቅ ጥገኛ ይሆን ካርጋ ታይህ ከነበረች ይህን ዝምታ መቋቋም አትችልም። አየህ፣ ስለ ሰው ልጅ ሳይኮሎጂ አንድ መረዳት ያለብህ ነገር አለ። ሰዎች ያንተን መኖር ዋጋ የሚሰጡት ልክ ካጠገባቸው ስትጠፋ ነው። ልክ እንደ ሙዚቃ አድርገህ አስብ። አንድ ክፍል ውስጥ የተከፈተው ሙዚቃ ምን ያህል እየጮኸ እንደነበር የምታስተውሉ ልክ ክፍሉ ሁሉ ዝም ሲል ነው። ያንተ አለመኖርም ሰዎችን አፌክት የሚያደርገው ልክ እንደዚህ ነው። ታዲያ ይህ ስለ ክብርህም ጭምር። ምክንያቱም ብዙ ወንዶች ልክ አንድ ሪሌሽንሺፕ ሲያበቃ ይደነግጣሉ። ከዛም ለማስረዳት እሷን ለማሳመን ያሳለፉትን ለማስታወስ ይሞክራሉ። አንዳንዴም የጥፋተኝነት ስሜት ተሰምቷል እንድትመለስ ለማድረግ ይሞክራሉ። ልክ የነሱ ቃላት እሷን መልሶ ፍቅር የሚያስያት ይመስል የተቻላቸውን ሁሉ ይጥራል። ታዲያ ብዙ ወንዶች ዘግይተው የሚረዱት አንድ ነገር ቢኖር ግን አንዲት ሴት ከተለያዩ በኋላ የሚያሳድዳትን ወንድ በማጣቷ እንደማትቆጭ ነው። ለምን? ምክንያቱም ሙሉ ለሙሉ አላጣችው። አሁንም እንዳለ፣ አሁንም ከእሷ ጋር እንድትጣበቀ፣ አሁንም እሷ ዙሪያ እንዳንዣበበ። እናም የሰው ልጆች ሁሌ የሚያገኙትን ነገር የመናቅ ባህሪ ያለባቸው። ይህ ነው ስለ ስበት ጨለማ የሚባለው እውነት። ያንተ አለመኖር ራሷ እንድትጠይቅ እንድትጠራጠር ያደርጋታል። ርቀትህ እና ዝምታ ከምታስበው በላይ አይምሯ ላይ ይጮህባል። ለዚህ ነው ድርሰት ከሚያክል ሜሴጅ ይልቅ ያንተ ዝምታ ሰላሟን የሚነሳት። ምክንያቱም ዝምታ ከራሷ ጋር ቁጭ እንድትልና አለመኖርህ እንዲሰማት ያደርጋታል። ከአንተ የሚመጣ ምንም አድናቆት እፈልግሻለሁ የሚል ነገር የለም። አንተ አሁን ያለው በትዝታ ብቻ ነው። በአንተና በእሷ መካከል ክፍተት አለ። ይህ ደግሞ ነገሮችን ይገለባብጣቸዋል። አሁን በደንብ አድርገህ ስማኝ፣ ምክንያቱም ቀጣይ የምናወራው በጣም ማተር ያደርጋል። የሴቶች አይምሮ ሲበዛ ስሜታዊና በእይታ የሚመራ ነው። አንዲት ሴት የአንተ ኤነርጂ በትንሹም ቢሆን ቀየር ሲል ወዲያው ታስተውሏለች። ልክ ማሳደድን ስታቆም፣ ልክ ሪያክት ሳታደርግ ስትቀር፣ ራስን ለእሷ ለማስረዳት መሞከርን ስታቆም፣ ከእሷ መራቅ ስትጀምር፣ አመነችም አላመነችም ሳይኮሎጂካሊ ተጽዕኖ ያደርግባል። አየህ፣ በፊት ላይ እሷ ላይ እንደተጣበቅ እርግጠኛ ነበረች። አሁን ግን በዝምታ ያንን እርግጠኝነቷን አጥፍተዋል። ይህ እርግጠኛ ለመሆን ደግሞ ጉጉትን ይፈጥርባታል። ለዚህ ነው ብዙ ሴቶች ልክ አንድ ወንድ ከነሱ ሲርቅና ጭራሽ ሲጠፋ ራሳቸው ፈልገውት የሚመጡ። ሴቶች ክፉ ስለሆኑ ወይ ምናምን ሳይሆን ሰዎች በተፈጥሮ ባጡት ነገር ስለሚጎዱና ሪያክት ስለሚያደርጉ። በተለይ ያንተ መጥፋት ለዘላለም እንደሆነ ሲገባ ጉዳቱ ይበረታባል። እናም እዚህ ጋር ነው ብዙ ወንዶች የራሳቸውን ኃይል በራሳቸው እጅ አሳልፈው የሚሰጡ። ዝምታውን ፌክ ለማድረግ ይሞክራል። ለ2-3 ቀን ይጠፉና ከዛ ከበፊቱ በባሰ ደካማ ሆኖ ይመለሳል። ወይ ደግሞ ዝም ይሉና ከዛ ግን የሆኑ ፖስቶችን ፖስት ማድረጋቸውን አያቆሙ። ይህ ዝምታ አይደለም፣ ይህ ማስመሰል ነው፣ ፐርፎርማንስ። ትክክለኛ የሆነው ዝምታ ግን ከዚህ የተለየ ነው። የእውነት ዝምታ ልክ እሷን የዓለምህ ሴንተር ማድረግን ስታቆም ነው። ይህ ማለት ስለ እሷ ማሰብን ታቆማለህ ማለት አይደለም። ይልቁንም ጥሎ ከሄደ አካል ይልቅ ራስን ታስቀድማለህ ማለት ነው። ይህ ደግሞ ፓወርፉል ነው። ምክንያቱም እሷን እያልክ ስትሆን ይሰማታል። በዛው ልክ ደግሞ ከእሷ ሙሉ ለሙሉ እንደተለየህም ይሰማታል። በቴክስቱ በሪአክሽኑ እሷን መተው ባለመቻሉ ትገምቷለች። ከዛ ግን በዝምታ ራሱን መልሶ የሚቆጣጠር ወንድ የተለየ ኤነርጂ ነው የሚኖረው። የተረጋጋ፣ ጠንካራና ለመነበብ ከባድ ነው። ይህ ሚስጥራዊነት ደግሞ ከመጣበቅ በኋላ ሲመጣ በጣም ጎልቶ ይታያል። ለዚህ ነው ከፍቅር በኋላ የሚመጣ ዝምታ የተለየ ስሜት የሚኖር። ታዲያ እስኪ ከዚህም ጠለቅ ብለን እንግባና አንዲትን ሴት ያንተ ዝምታ ይህን ያህል አፌክት የሚያደርጋት ሴቶች ስሜትን ፕሮሰስ የሚያደርጉበት መንገድ ከኛ ከወንዶች ስለሚለይ
ብዙ ጊዜ ወንዶች የልብ ስብራቱ የሚሰማቸው ወዲያው እንደተለያዩ ነው። በጣም ይሰማቸዋል፣ ይጎዳሉ። ሴቶች ግን መጀመሪያ ላይ ያውም እረፍት ነው የሚሰማቸው፣ ርቀት፣ ክፍተት ነው የሚሰማቸው። ከዛ ግን ቆይቶ ሌሎች ነገሮች መምጣት ይጀምራሉ። በተለይ ደግሞ ህይወቷ ጸጥ ማለት ሲጀምር፣ ስሜቷ መረጋጋት ሲጀምር፣ ልክ ያንተ ትኩረት እንደተቋረጠ ስታስተውል፣ ያኔ ነው እንግዲህ እነዛ ሁሉ ትዝታዎች ወደ እሷ የሚመለሱት። ወሬያችሁ፣ የነበራት ምቾት፣ የአንተ መኖርህና ኢነርጂ ሁሉ ይታወሳታል። እናም የምር በህይወቷ ማተር የምታደርግ አይነት ሰው ከነበርክ ዝምታ እነዛን ትዝታዎች ልክ እንደ ድምፅ ማጉያ አጉልቶ ያሳያታል። ምክንያቱም አሁን ላይ የአንተን አለመኖር የሚያስረሳት ነገር የለም። ለዚህ ነው ብስለት የተቀላቀለበት ዝምታ በጣም ፓወርፉል የሚሆነው። ስለሚጮህ አይደለም፣ ይልቁንም ስሜቶቿ ራሳቸው እንዲያስተጋቡባት ክፍተት ስለሚሰጣቸው ነው። አሁን ታዲያ ብዙ ወንዶች የሚያበላሸው ስህተት ምን እንደሆነ ታውቃለህ? ከተለያዩ በኋላ ዝምታቸው በኢጎ የተሞላ ነው የሚሆነው። እነሱ የሚፈልጉት የእሷን መናደድ፣ መሰቃየት፣ የእነሱን መናፈቅ ይሆናል። አንዴ በጣም የወዷት የነበረችው ልጅ በአንዴ ጠላታቸው ያደርጓታል። ግን እውነተኛ ዝምታ የእሷን ስሜት ስለመቆጣጠር አይደለም፣ ይልቁንም የራስን ስሜት ስለመቆጣጠር። እዚህ ጋር ነው እንግዲህ ትልቁ ኃይል ያለው። ምክንያቱም አንድ ወንድ ከልብ ስብራት በኋላ ሊያደርገው የሚችለው የመጨረሻው ትልቁና ጠንካራው ነገር ራሱን በዝምታ መገንባት፣ ድራማቲክ የሆኑ ንግግሮችን ማድረግ ወይም ማሳደድ አይደለም፣ አሊያም ማስገደድም አይደለም። ይልቁንም እድገት፣ ዲሲፕሊን፣ ከእሷ መለየትና የራስ ህይወት ላይ ማተኮር። እናም የሚገርመው ልክ ይህንን ማድረግ ስትጀምር እሷ ስለ አንተ ማሰብ የምትጀምር። ታዲያ ስለ ዝምታ በጣም የሚያስፈራው ነገር ምን እንደሆነ ታውቃለህ? ዝምታ አይምሯ ላይ ያለውን ታሪክ ሙሉ ለሙሉ የመቀየር አቅም አለው። መጀመሪያ ላይ ጥላህ እንደሄደች ስሜታዊ ሆነ ሪያክት እንድታደርግ ጠብቃ ነበር። እሷ ብቻ ሳትሆን አብዛኞቹ ሴቶች ይህንን ይጠብቃል። ክፉ ስለሆኑ አይደለም፣ ይልቁንም ያፈቀሩ ወንዶችን ጸባይ ስለሚረዱ። እና ምን እንደምትጠብቅ ታውቃለህ? ረጃጅም የሆኑ ጽሁፎችን፣ ሌሊት ላይ የሚላኩ ቴክስቶችን፣ ተደጋጋሚ የሆኑ ልመናዎችንና ጫናዎችን። እናም ልክ ያ ሲፈጠር ግልጽነትን ትሰጣታለህ። አሁን እዛው እንዳለ ታውቃለች። ግን ልክ ዝም ስትል ይህንን እርግጠኝነቷን ታጠፋለህ። ከዛም ያንተ ልብ ከዚህ በኋላ ለእሷ ክፍት እንዳልሆነ ትረዳለች። ለምሳሌ የተቆለፉ በሮችን አስብ። ሰዎች ብዙ ጊዜ ከጀርባቸው ያለውን ለማየት ይጓጓሉ። ስበትም እንዲሁ ነው የሚሰራው። ልክ ልብህን ለእሷ ስትዘጋባት በስተጀርባ ያለውን ለማየት ትጓጓለች። ያ ሚስጥራዊነትህ ተመልሶ ይመጣል። ከዛም ሁለቱ የአንተ ማንነቶችን ታወዳድራለች። በስሜት እሷን ያሳድድ የነበረውንና በዝምታ ከህይወቷ የጠፋውን አንተ። ይህ ንጽጽር ደግሞ የሆነ ኢምፓክት ያሳድርባታል። ታዲያ ግን አሁን ላይ በዝምታው ጊዜ የምርም እንደሚፈጠር እንመልከት። ምክንያቱም ብዙ ወንዶች ዝምታን ልክ እንደ ባዶ ነገር ነው የሚያስቡ። ግን ዝምታ ባዶ አይደለም። ዝምታ ትዝታዎች ድምጻቸው ከፍ ብሎ የሚሰማበት ቦታ ነው። በተለይ ማታ ላይ፣ በተለይ ብቻዋን በሆነችበት ሰዓት፣ በተለይ እነዛ ካንተ ዲስትራክት የሚያደርጓት ነገሮች ፌድ ባረጉበት ሰዓት ላይ ያኔ ነው ታሪካችሁን ድጋሚ ቁጭ ብላ የምታጠነጥን። እናም ብዙ ነገሮች አንተ ማስታወስ ይጀምራል። ለምሳሌ የምትሰማው ዘፈን፣ የምትሄድበት ቦታ፣ የተለያዩ ወሬዎች አንተን ያስታውሷታል። ለዚህ ነው ሰዎች ከዓመታት በኋላ ሳይቀር በትንሽ ነገር እንኳን አንድን ሰው የሚያስታውሱት። በሽታ፣ በአንዲት ቃል፣ በወቅት፣ በዘፈን ምንም ትንሽ ቢሆን እንኳን አንተን ያስታውሳታል። ፍቅር እሷ ላይ ያንተን አሻራ ጥሎ ነው የሚያልፈው። እናም ዝምታ ያ ያሳረፍክባት አሻራ ድጋሚ እንዲያንሰራራ እድል ይሰጠዋል። እናም አስፈላጊው ፓርት ያለው እዚህ ጋር ይሄ የሚሰራው የምር ራስን መቆጣጠር ስትችል። እናም በዝምታ ስትጠፋ ምንም ክፍተት፣ ምንም ድክመት ማሳየት የለብም። ይህን የሚል አይነት ኢነርጂ እንዳሰጠ። ትክክለኛ ዝምታ ክብደት አለ። ልክ የምር ህይወትህን ወደፊት ማራመድ ስትጀምር ትክክለኛ ክብደቱ የሚመጣ ትኩረትህ ወደ ራስህ ሲመለስ፣ ጤና፣ ፐርፐዝህ፣ ሰላምህ ወደ ራስህ ሲመለስ። እናም እውነታው ይህ ያንተ መለወጥ እሷ እንደማያስቀምጣት፣ ሌሎች ወንዶች እንደዛ እንዳለመኗት፣ እንደዛ ከእሷ መላቀቅ እንዳልቻሉ፣ ካላንቺ መኖር አልችልም እንዳላሏት፣ ልክ በዝምታ ከህይወቷ ስትጠፋ ያኔ ከሌሎቹ ተለይተህ ትታያለህ። ለዚህ ነው ዝምታ በእሷ ዘንድ የማይረሳው እንደሚያደርግ። ሁሌም ካጠገቤ አይጠፋም፣ ከስሬ አይጠፋም ብላ ያሰበችው ወንድ በድንገት በዝምታ ከህይወቷ ሲጠፋ ያኔ ነው የሚሰማው። ያኔ ነው የእሷ ልብ በተራው የሚሰበር። አንተ ብቻ ትዕግስት ይኑርህ እንጂ እመነኝ፣ ዝምታ ትልቁ በቀል ነው። የዛሬው ቪዲዮ በትንሹም ቢሆን ከጠቀመ የሴቶች ድክመቶች የሚለው መጽሐፍ ከታች ባለው ሊንክ ቴሌግራም ላይ ማግኘት ይችላል። ይበልጥ እንደሚጠቅምህ እርግጠኛ ነኝ። ቀጣይ እንድንገናኝ ላይክና ሰብስክራይብ በማድረግ ጨርስ። ሰላም ሁን።